ሰው መናፍቅ ነህ አይባልም። ገብቷችኋል? ሰው መናፍቅ ነህ ካሉት ምንድን ነው የሚለው? ከጠረጠርከኝማ ነው የሚለው። ከተባልኩ ላይ ቀር ይላል። አባቶች እኮ ምን ይላሉ? ሲያምኑት ሌባም ይታመናል ይላል። ከጠረጠሩት ደግሞ ታማኝ ሰው ሌባ ይሆናል። ስለዚህ ካመኑት ግን ይመለሳል። ጠርጥሬያችኋለሁ እንደዚህ እያሰባችሁ ነው ቢላቸው ችግር ነው። ይገርማሉ። ሰው ሲመከር ራሱ እንደዚህ ነው። አሁን አንድ ሰው ጥርጥር ቢኖርበት መናፍቅ ቢሆን ራሱ ከእኛ መካከል አንድ ሰው የምንፍቅና ነገር እያካሄደ ብናየው ምንድን ነው የሚሉ? አንተ ሰው ሳያይህ እንደ አርዮስ ልትሆን ነው አይባልም። ይሄ ምንፍቅና ነው አይባልም። ነው የሚል ሰው የሰው ልጅ በምድር ላይ የሚሞትለት ትልቁ ነገሩ ምንድን ነው? ክብሩ ነው። እግዚአብሔር አይደለም። ሰው መጀመሪያ የሚሞትለት ምኑ ነው? ክብሩ ነው። ናቴ እንዲሁ ሰው እኮ ምስኪን እኮ ነው። እንዲሁ እውነት በጣም ነው እንዲሁ አንጀት የሚበላው እኮ እንዲሁ ሰው ጅል በቃ እንዲሁ ዝም ብሎ በቃ ለክብሩ እኮ የሚጨነቅ